ሰላም ዩቲዩብ እንዴት ናችሁ? ያው በጣም ጠፍቻለሁኝ ያውቃለሁኝ። ይቅርታ እንግዲህ ከውድድር በኋላ ብዙ ያልተመቻቹልኝ ነገሮች ነበሩ። ያው ፐርሰናል የሆኑ ችግሮች ስለነበሩ ኮንሲስተንትሊ ፖስት ማድረግ አልቻልኩኝም። ከውድድሩ ቪዲዮ በኋላ እንግዲህ ይቅርታ ተመልሻለሁ ነው ማለት ነው። ከዚህ በኋላ ኮንሲስተንትሊ ቪዲዮችን ፖስት ለማድረግ አፕሎድ ለማድረግ ቃል ገባለሁኝ። በደንብ አፕሎድ አደርጋለሁኝ። ሶ ዛሬ እንግዲህ ቀኑ አርብ ነው። እኔ አርብ ቀን ፉል አፐር ቦዲ ነው የምሰራው። ሶ ፉል አፐር ቦዲ ምን እንደሚመስል አብረን እንሰራለን ማለት ነው። በደንብ ትሬድ እናደርጋለን። የተወሰነ የምንማማራቸው ነገሮች ካሉ የተማማርን እንቀጥላለን ማለት ነው። አመሰግናለሁ በጣም ቴንክ ዩ። ሶ እዚህ ጋር ፕሪ ወርክአውት ቡናዬን ነው ጠጥቼ የምገባው። ከረንትሊ 5 ሚል ነው እየበላሁኝ ያለሁት። ያው የተወሰነ ሰርፕለስ ውስጥ ነው ያለሁት። ከውድድር በኋላ የተወሰነ 9 ኪሎ ምናምን ጌን አድርጌያለሁኝ ማለት ነው። ያው የምችለውን ያህል አሁን ከዚህ በኋላ ክሊን የሆነ በልክ ለማድረግ እሞክራለሁ ማለት ነው። ከሚያስፈልገኝ ካሎሪ በጣም ብዙ ሰርፕለስ ውስጥ ሳልሆን የተወሰነ ሰርፕለስ ውስጥ ሆኜ ሰውነቴን እያየሁኝ ምግቤን እጨምራለሁኝ ማለት ነው። አሁን ከረንትሊ በልኪንግ ፌዝ ይባላል። በልክ ማድረግ ሰውነታችንን ሳይዝ የምንጨምርበት ጡንቻችንን መስል የምናሳድግበት ፌዝ ነው። በጣም ኢሴንሻል ፌዝ ነው። ከዛ በኋላ ውድድር ሲደርስ ደግሞ ከት አድርገን እንግዲህ ሽሬድድ ሆነን ለውድድር እንቀርባለን ማለት ነው። አሁን ማድግበት ታይም ስለሆነ እሱን እንግዲህ በጣም የምችለውን ያህል ኮንሲስተንት ለመሆን እየሞከርኩኝ ነው። ልክ እንደ ከቱ ኮንሲስተንት ሆኜ እየቀጠልኩኝ ነው። እንግዲህ ያው ሆፕፉሊ አሪፍ እየሄደ ነው ብዬ አስባለሁኝ። ከረንትሊ 91 ኪሎ ሆኛለሁኝ። ያው አላማው እንግዲህ 97 98 ኪሎ ድረስ ብዙ ፋት አኪሙሌት ሳላደርግ ወይም ብዙ ፋት ሰውነቴ ላይ ሳልጨምር 97 ወይ 98 ኪሎ መግባት ነው። ከተቻለ 100 እንግዲህ ፕሮሰሱን እናያለን ማለት ነው። ኔክስት ሾውን ደግሞ ኮች ጋር ተነጋግረን ኮንፊርም እናደርጋለን። ከረንትሊ እያሰብኩኝ ያለሁት ዱባይ መስል ሾውን ነው። 2026 ከጃንዋሪ በኋላ አንድ ሾው ይኖረኛል ማለት ነው። እንግዲህ ለዛ ሾው አሁን በደንብ በልክ አድርጌ በደንብ መዘጋጀት አለብኝ ማለት ነው። ሶ ቀኑ ሲደርስ አሳውቃለሁ ውድድር የት እንደሚሆን ማለት ነው። ኦልራይት ሶ የመጀመሪያው ኤክሰርሳይሳችን ዛሬ ሾልደር ፕረስ ነው በዳምፔል። ሾልደር ፕረስ በዳምፔል እንሰራለን ማለት ነው። ሶ በዳምፔል ሾልደር ፕረሳችንን እንጨርሳለን። ከዛ በኋላ ወደ ላተራል ሬዝ በኬብል እንገባለን። በኬብል ላተራል ሬዝ ከጨረስን በኋላ ሬሌት ሰርተን ቸስት እና ባክ ሱፐርሴት እያደረግን እንሰራለን ማለት ነው።
የመጨረሻ ሶስተኛ ሴቴ ነው። ሶስተኛ ሴቴን ማክስ አውት አደርጋለሁኝ። ያው ሄቪ በሚባል ኪሎ የምሰራው 48 ኪሎ ነው ኢች ሳይድ 48 ኪሎ ሞክራለሁ። ምን ያህል ሬፒቴሽን እንደሚሄድ እስቲ ቼክ እናደርጋለን። የመጨረሻ ሴት ሾልደር ፕረስ፣ ከሾልደር ፕረስ በኋላ ኬብል ላይ ላተራል ሬዝ እናደርጋለን ማለት ነው።
ኦኬ ሶ አሁን ቸስት እና ባክ ሱፐር ሴት አድርጌ ጨርሻለሁ። ቸስት ፕረስ ማሽን ላይ ሱፐር ሴት ከፑል አፕ ጋር ጨርሻለሁ ማለት ነው። 4 ሴት ሰርቻለሁ። ከዛ በኋላ ባክ አንድ ኤክሰርሳይዝ ጨምራለሁ። ሲት ድሮ አደርጋለሁ። እሱን 3 ሴት ከሰራሁ በኋላ ትራይሴፕስ ኤንድ ባይሴፕስ ሰርቼ ጨርሳለሁ ማለት ነው። ቴንክ ዩ ኦኬ ሶ አሁን ልክ ሲት ድሮ አድርጌ መጨረሻ ላይ ፎርዋርድ ሚ ጊቭ አፕ ሲያደርግ እጅን ዘርግቼ ሽረግ ነው ሳረግ የነበረው አይደለም። ሶ እሱ ምንድነው አንዳንዴ ጀርባ እየሰራን የማንፈልገው መስል ግሩፕ ቀድሞ ፌል ያደርግና ጀርባችንን ትሩሊ ፌሊየር አቺቭ እንዳናደርግ ያደርገናል። ስለዚህ ከቻላችሁ ስትራፕስ መጠቀም ለጀርባችሁ፣ ስትራፕስ ደግሞ ማግኘት የማትችሉ ሰዎች ካላችሁ አሁን ፎርዋርድ ሚ ቀድሞ ጊቭ አፕ አደረገ። ጀርባዬ ግን ኢነርጂ ነበረኝ፣ መስራት ይችል ነበር። ጀርባዬ መስራት ይችል ነበር። እዚህ ጋር ዘርግቼ ጀርባዬን ሪትራክት አደርጋለሁ። ጥቅሙ ምንድን ነው? የጀርባ ስራ አፐርባካችን ሪትራክት ማድረግ ነው፣ ደረታችን ፕሮትራክት ማድረግ ነው፣ ጀርባችን ደግሞ ሪትራክት ማድረግ ነው። ሶ ስካፑላችንን ሪትራክት እያደረግን ጀርባችንን ትሩሊ አክቹዋል ፌሊየርን አቺቭ ማድረግ ትችላላችሁ ማለት ነው። ሶ ፎርአርማችሁ ቀድሞ ፌል የሚያደርግ ከሆነ ሪትራክት እያደረግን ጀርባችን ማሳደግ እንችላለን ማለት ነው። ከዚህ በኋላ ያለኝ ኤክሰርሳይዝ አርም ነው። ሶ ትራይሴፕሴን እዚህ ማሽን ላይ ነው የምሰራው። ያው ራሴ የሰራው ማለት ማሽን ላይ ሳይሆን እንዴት ነው ፍላይ ማሽኑ አለ። ፍላይ ማሽኑ ካላችሁ ቤንቻችሁን ፍላይ ማሽኑ ላይ ታስጠጉና ትራይሴፕሳችሁን ትሩሊ ኢንጌጅ ማድረግ የምፈልግ ከሆነ ጀርባችሁን ቤንቹ ላይ ሰፖርት አድርጋችሁ መስራት። ሶ ምንድን ነው እሱ የሚጠቅመን በብዛት ትራይሴፕስ ስንሰራ ሰውነታችን ይወዛወዛል። ሶ ኤኒ ካይንስ ኦፍ ቦዲ ሞመንትም ወይም ስዊንግ የምናደርገው ነገር ቀንሰን ትሩሊ ትራይሴፕሳችንን ፌሊየርለስ ማድረስ ፈልግ ከሆነ ጀርባችሁን ሰፖርት አድርጋችሁ ማሽን ካለ በማሽን ካልሆነ ግን እንዲሁ ሞዲፋይ አድርጋችሁ መስራት ትችላላችሁ ማለት ነው። ሶ እኔ የምሰራው እንዴት እንደምሰራው ላሳያችሁ።
ሶ ከሰራዊ በኋላ መመገበው ዛሬ ኪራን የላከልኝ ምግቤን እዚህ ጋር 250 ግራም ቺክን ብረስት በ300 ግራም ነጭ ሩዝ ነው። ሶ ኪራ ምግብ ዴሊቨሪ ያደርጋል። የምፈልጉትን ምግብ ሰርቶ ራሱ ሚል ፕላን አዘጋጅቶ ኩክ አድርጎ ይልክላቸዋል። ሶ ለኔ ይሄን የላከልኝ ምንድነው ፓስታ አለ። ፓስታ በቺክን ብረስት እና ሩዝ በቺክን ብረስት ነው የላከልኝ። ያው በደንብ እንድታዩት በጣም ይጣፍጣሉ። ዳይት የምታደርጉም አይመስላችሁም። ሶሶቹ በጣም ደስ ይላሉ። ሎ ካሎሪ ሶሶች ናቸው፣ ደስ ይላሉ በጣም። ይሄን ይመስላል ማለት ነው። ሶ 2 ሚል አለኝ። 2 ሚል ከዚህ በኋላ ቤት ከሄድኩ በኋላ 1 ሚል ይቀረኛል። ሁለቱም ምሳ በላለሁኝ። ማታ ደግሞ 1 ምግብ ይኖረኛል ማለት ነው። የዛሬ አፐር ቦዲ ወርካውታችን ይሄን ይመስል ነበር። ሶሪ እንግዲህ ስለጠፋሁባችሁ ትንሽ ፐርሰናል ፕሮብሌሞችም በዛ ላይ ደግሞ ከውድድር በኋላም ጉዳት ላይ ስለነበርኩኝ ኢንጁሪ ላይ ስለነበርኩኝ ነው። አሁን በደንብ ሪከቨር አድርጌያለሁኝ። ፍሪኩዌንትሊ ቪዲዮዎችን ፖስት አድርግላችኋለሁኝ። ሶ ይህን ይመስል ነበር ወርካውታችን። ከዚህ በኋላ 10 ደቂቃ ትሬድ ሚል ላይ ወክ ካልሆነ ደግሞ ስቴር ማስተር ላይ 10 ሚኒት ፎር ዳይጀሽን የተወሰነ ወክ አደርጋለሁ ማለት ነው። ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክ አድርጉ ቪዲዮ እንዲደርሳችሁ። አመሰግናለሁኝ። ቴንኪዩ በጣም